አቃተኝ ፈጽሞ ርዕሱን ብቻ ጻፍኩኝ መጨረስ አቃተኝ ልክ ይካቲት 23 ቀን ደረሰ ከመሄዱ በፊት ነው ይሄ ሆነው እኔ ሄድኩት መጋቢት ነው ካቲት መጋቢት ነው ይካቲት 23 ቀን የቅዱስ ጊዮርጊስን እናቴ ተዘክረዋለች ብዙ ከመቤታችን ጋር ነው ጥብቅ ግንኙነት ያለኝና ቅዱስ ጊዮርጊስ ግን ከፊት ስንት ቀን ሲቀረው ነው ይሄን ስነ ጽሁፍ መጻፍ ጀመርኩ የጻፍኩት ራሱ ጸሎት ቤት ቁጭ ብዬ ነው ጸሎት ቤት ቁጭ ብዬ ስጽፍ ግን በጣም የኔ ያልሆነ ሐሳብ መጥቶ ተጽፎ ነው ያገኙት ማለት በእኔ አይምሮ ያልገመትኩት ከዛ ፍጻሜው ለቅዱስ ጊዮርጊስ ነበር የተጻፈው ለበርሜሉ ቅዱስ ጊዮርጊስ እና ይሄን ስነ ጽሁፍ ሌላ ቦታ ላይ ማቅረብ አቅቶኛል ብዙ ጊዜ ሞክር ያለው ማህበረ ማርያም ማላል አቀረብኩትም ለግምገማ ብቻ ነው እስኪ ገምግሙልኝ ይሄን ስነ ጽሁፍ ጽፌ ብዬ እንትን ያልኩት አንድ ቀን ብቻ ግን ደብተሩን ይዤ ሄጄ ቅዱስ ጊዮርጊስ አውደ ምሕረት ላይ አንብቤዋለሁ እሱም ሐምሌ 23 ቀን ማለት ነው እና ይሄን ስነ ጽሁፍ ማለት ያው በተሳሳትኩበት እግዚአብሔር ይሙላበት ግን መታሰቢያነቱም ነው የሚለው ለቅዱስ ጊዮርጊስ ነው የሚለውና ኢትዮጵያ ሆይ ተነሽ ይላል ኢትዮጵያ ሆይ ተነሽ አምላክሽን ለምኙ እርሱም ይለመንሽ ድንግልም ታማልድሽ ቅዱሳን መላእክት ነቢያት ሐዋርያት ጻድቃን ሰማዕታት ደናግል በሙሉ እናንተ መለኮሳት ጳጳሳት ዲያቆናት የተከበራችሁ እናንተ ካህናት እስኪ ለኢትዮጵያ ምሕረት ለምኑላት ኢትዮጵያ አዝናለች በጣም አልቀሳለች ልጆቿን በማጣት ያዘኔት ካዚ ቤት ሆነዋለች አንቺ ቅድስት ሀገር እግዚአብሔር የድንግል አስራቷ የኢትዮጵያ ምድር እንዴት በወጣት ደም እንዴት በህፃን ደም እንዴት በእናት ሐዘን እንዴት በአባት ሐዘን ተዋጠች ሀገር የስላሴ ስራ በርሷ ላይ የታየ ገዳማታን ጻፍ ፊደላትን ቀርጻ ከዓለም በተለየ ቋንቋን ያስተማረች ኢትዮጵያ ሀገር ነች የሙሴ ጽላቷ ጽዮንን መታለች በከበረው ጸሎት ኢትዮጵያ ገብታለች ያ የጌታ መስቀል የተከበረው ይሄው ኢትዮጵያ ነው ዓለም ይወቀው ዓለም ይዳነበት የጌታ የደምጽዋ ቆጵሮስ ይገኛል በዚያ በመግዋ ዘጠኙ ቅዱሳን ዓለምን የናቁት ይሄው ይገኛሉ በቅድስት ሀገራት የብዙ ቅዱሳን ሀገራቸው ተብላ ትውልድ ቦታቸውን እነርሱ ጠሉና ሀገራችን ትሁን ኢትዮጵያ ያሉና ገድላቸው ያበራል አልሰማን በዝና የብዙ ቅዱሳን ሀገራቸው ተብለሽ ያው ጻድቁ ዘቋላ ላይ ያዩሽ ያይልዳው ኮኮብ ሰማቱ ጊዮርጊስ ከሮማ ሀገር ያይሽ ይሄው በበርሜሉ ታምር ገለጸብሽ ነፍስም ስጋንተታ ሄደች ልታድንሽ ሰማቱ አርሴማ ካርመኒያ ሆና በጥበብ ያየችሽ ጻድቁ አባ ኪሮስ በሮማ ሀገር ያዩሽ ዳዊት በትንቢቱ የተናገረልሽ ንጉስ ሰለሞንም ልጅ የወለደብሽ ምኒልክም ተብሎ በጥበብ የገዛሽ ጉድ በጣም ይደንቃል አንቺ ቅድስት ሀገር ፈተናው በዛብሽ ጉድ በጣም ይደንቃል አንቺ ቅድስት ሀገር ፈተናው በዛብሽ የወንጌል ገበሬ የተክለ ሃይማኖት ሀገራቸው ይሆንሽ የክርስቶስ ሰምራ የዛች ቅድስት እናት ሀገርም የተባልሽ አጼ ገብረ መስቀል ዓለም የናቁብሽ ቅዱስ ያሬድ ሊቁ በመላእክት ቋንቋ ያመሰገነብሽ አቡነ አረጋዊ የተሰወሩብሽ በደብረ ዳሞር ላይ ሴት የማይወጣብሽ የዜና ማርቆስ ሀገርም የተባልሽ የአቡነ ቆስጦስ የተወለዱብሽ የነ መልከ ጸድቅ ሀገራቸው ይሆንሽ እነ ዘራ ብሩክ የተወለዱብሽ እስትንፋሰ ክርስቶስ በጸሎት ያጸኑሽ አቡነ ሀብተ ማርያም የተወለዱብሽ የነ አባ ሳሙኤል ቃል ኪዳን ያጸናሽ ዜና ማርቆስም ታምር የሰሩብሽ ሰይጣንን አጥምቀው ጻድቅ ያረጉብሽ እጅጌ ዮሐንስ የተቀበሩብሽ አንቺ እናት ኢትዮጵያ እንደ ተባሁን ዘመን ደም መብሰስ በዛብሽ ነገስታቶችሽ ሊቅ በጣም የተማሩ ስልጣን እግዚአብሔር ብለው ነው የሚያምኑ መርተውብሽ ነበር ሴትም ነገስታት እነ ንግስት ሳባ የሰለሞን ሚስት ወልዳለች ንጉስን ሚኒሊክ ቀደምት ጥበብን ፍለጋ እስራኤል ሄዳለች በዚህ ማስተዋሏ ጽዮንም መጣለች አጼ ዳዊት ንጉስ የጸሎት አባቶች መስቀሉን አመጡ ሀገር ተባረከች አጼ ዘርዓ ያዕቆብ አመጣት ንግስትን የደብረ ምጥማቋን ያምላክ እናት ለሰው እመቤት ሆናለች ይሄው ዓለም ይስማ ጻድቃኔም ተብላለች አጼንም ነድንግል በጸሎት የገዟት በቃል ኪዳን ታምነው በዛሽ በአምላክ እናት አጼ ሚኒሊክም ምለው በአምላክ እናት ይሄው አሸነፉ ያደዋን ጦርነት የናኦድ እመቤት የሚኒሊክ እናት ሰሚነሽ እናት የቅድስት ኪዳነ ምሕረት ባንቺ ይመካሉ ጀግኖቹ ልጆችሽ በኃይላቸው ሳይሆን ባንቺ በጸሎትሽ ታዲያ እንደው ምንድነው እንደዚህ ያረገሽ እምዬ ኢትዮጵያ የኪዳን ሀገር ነሽ
ከአራቱ አፍላጋት ጊዮንን ያዝሽ ገነትን ሲያጠጣ አባዬ ተባልሽ እነ ላሊበላ ከላይ ወደ ምድር መቅደስ የሰሩብሽ ጥበብ ተሰጥቷቸው በዚያ በጸሎትሽ ጥምቀት ስትጀምሪ አቡነ ሰላማ ጳጳስ ሲሆኑልሽ አብርሃ ወአጽብዓ ሁለት ወንድማማች በድንቅ ያነገስሽ እነ ላኩተ ለአብ በጸሎት ያጸኑሽ እምዬ ኢትዮጵያ አሁን ለምን አዘንሽ የብዙ ቅዱሳን ቃል ኪዳን ያጸናሽ በጆሮ እየሰማን ባይን የምናይብሽ እምዬ ኢትዮጵያ እባክሽ አታልቅሽ በጣም ያስለቅሳል አው ማለክነሽ ወንድማማቾቹ ጠላት ሲሆኑብሽ ያ የተከበረው የሥላሴ ሕንጻ ሲፈራርስብሽ ሰውም የተባለው ሰውን ሲገልብሽ በጣም ያስለቅሳል እናቴ ልክነሽ እስኪ ማርያም ትምጣ የጭንቃ ማላጇ አምላክን ተምለምን በሚያሳፍረው በዚያ በምልጅዋ የመላእክት አለቃ ቅዱስ ሚካኤልና የብስራቱ መልአክ ገብርኤል ቶሎና ቅዱሳን መላእክት 99ኙ ወደ ኢትዮጵያ ምድር እስኪ ተመልከቱ እናንተ ነቢያት ቅድም የነበራችሁ እስኪ ለኢትዮጵያ አልቅሱ ሁላችሁ አንተ ቅዱስ ዳዊት ልብ አምላክ ይሆንከው ኢትዮጵያን ማርልኝ በልና ለምነው አንተ የዳዊት ልጅ ንጉስ ሰለሞን እስኪ ለኢትዮጵያ በልምረት ለምን የልጅ ሀገር ናት ታቦተ ጽዮንም ያቺ የምትወዳት እዚችው ሀገር ናት በለምን አምላክን ያድርግላት ምረት አብርሃም አባቴ የይስሐቅ አባት የያዕቆብ አያት እስኪ ለኢትዮጵያ ጸሎት አድርግላት አዳም አባታችን አንተ ትልቅ ሰው ኢትዮጵያን ማርልኝ ብለህ ለምነው አንተ ነው አባቴ የጥፋቱ ውሃ የወረደብህ ምንንም ሳይነካህ ያሳለፈልህ ጌታችን ለምነው በቃ ይበለን ሊቀ ነቢያቱ አንተ ቅዱስ ሙሴ እስኪ ለኢትዮጵያ ሁንላት መለኩሴ ባህር ኤርትራ ለሁለት ከፍልሃል አሁን ለኢትዮጵያ እውነትን ፍረድ በል ገብረ መንፈስ ቅዱስ የዘቋላው መናኝ እስኪ ለኢትዮጵያ ሁለላት ተማጻኝ የደብረ ሊባኖስ ተክለ ሃይማኖት እስኪ ለኢትዮጵያ ሁኑላት አባት የተወለድኩባት ያቺ ቅዱስ ቦታ ይሄው ተመታለች በዘረኝነቱ በታላቅ በሽታ ለኢትዮጵያ ምድር ነፍስ አባቷ ነው ለጌታ ንገሩት አሁን ማር ብለው ሰማቱ ጊዮርጊስ ቄሰ ገበዟ ነው ኢትዮጵያን ሲነኳት የሚያነሳው ጦር ነው አሁን ግን ዝም አለ ልጆቿ ስለሆኑ የሁለቱም መሞት ለርሷ ነው አዘኑ ያድዋ ጦርነት ድል የተነሳው በርሱ በጊዮርጊስ በጸሎቱ ነው እምዬ ኢትዮጵያ የቅዱሳን ሀገር ታሪክን ጽፈሻል በጣም ትልቅ ነገር ዓለም ማትችልሽ ታላቅ ነው አምላክሽ እምዬ ኢትዮጵያ የኪዳን ሀገር ነሽ አሁን ግን አዝናለች እምዬ ኢትዮጵያ በዘር ተከፋፍለን ብርቅዬ ልጆቿ አልቻለችም አሁን በቆምን በእጆቿ ጥቁር ካባ ለብሳ አይኗም ደም ተውጧል የእናት አንጀት አይደል ኢትዮጵያ ከፍታታል እምዬ ኢትዮጵያ ሁሉን ትችላለች ሙስሊም እንኳን መታ ተቀብለዋለች እንግዳ ተቀባይ ኢትዮጵያን ሀገር እስኪ ተመለሱ ሰዎችንና ክብር ይች ሀገር ታሪኳ በጣም ረቂቅ ነው እንማር ትምርትን ሰው መግደል ነውር ነው እስኪ ሰዎች ተው ዘረኝነትን በቃ ይበልና ይደምስስልን በደላችንን የቋንቋው ባለቤት እግዚአብሔር ነው ይቅር ይልንና እንከተለው ለሁሉ መድኃኒት እግዚአብሔር ነው ይሄው በደላችን ከልካለፈና መሬትም ልመልስ ትላለች አደራ አምላክ በቃ በለን ይህንን መከራ ኤርታሌ ፈነዳ እሳት አፈሰሰ የሰው ልጅ በኃጢያት እየተኮፈሰ ትናዘር የለንዴ በጠዋት በማታ የሰው ልጅ ተመለስ አሁን ወደ ማታ ይቅር በለን በለው ያንን ታላቅ ጌታ ከፊቱ እንደፋ በእግዚአብሔር ዙፋን ይማረር ጌታችን ቸር ነው አምላካችን እናቱም ስላለች ያቻ ማላጃችን አምላክም ይማረን ከዚህ በደላችን ኢትዮጵያ ትሆንሽ ሐስራት ሀገርሽ የማይሻር ኪዳን ሰጥቶሻል ልጅሽ ብሏል መድኃኔ ዓለም የልጅ ንጉስሽ አረጹብ ድንቅ ነው የእግዚአብሔር ስራው ለሰው ልጆች ብሎ ያልሆነውም የለው ከሰማያት ወርዶ እንደ ሰው ተወልዶ በመስቀል ተሰቅሎ ዓለምን አዳነው የእግዚአብሔር ፍቅሩስ እጹብ ነው ድንቅ ነው የሰው ልጆች ብሎ ለሰው ልጅ ብሎ ነው ሞትንም የሞተው ገብቶ ከመቃብር 3 ቀን ያደረው ለመላእክት አይደል ለአዳም ዘር ብሎ ነው ይሄንን አድርጎ የሰው ልጅ አያምነው መቼ ተወለደ መቼ ተሰቀለ ይላል ተላላ ነው እርሱ እንደው ያይቆም ምረት ለኛ ማድረግ አስተምሯቸው ብሎ ሐዋርያት ላከ እነርሱም ባንሰማ ጻድቃንንም ላከ አሁንም አልሰማን ሰማዕታት ላከ ወንጌልን አስቀምጦ መምህራን ላከ አሁንም አልሰማን
በጣም ደነደንን። አሁን ለየት አድርጎ ጸበል አፈለቀ። ስሙንም ሲጠራው በርሜሉ ጊዮርጊስ ብሎ የታወቀ ጸበሉ ሲወጣ ሰው እንኳን ያየው ልክ እንደ ነጎድጓድ ድምፁ የሚሰማው ጊዮርጊስ በኮቴ ከነፈረሱ ነው። ጥምቀቱም ይለያል በስላሴ ስም ነው። የቅድስት ስላሴ ሰው የመውደዳቸው በገሃድ ተገልጦ የሚታይበት ነው። ንስሐ ሳይገቡ አይገቡ ጸበሉ። የስላሴን ስራ ሰዎች ሆይ አስተውሉ። በሉ ለእግዚአብሔር በታላቅ ትሕትና እጹብ 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 በሉ። ንስሐ አስገብቶ ሲያድን ተመልከቱ። አምላከ ጊዮርጊስ ከነበረከቱ። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክብር። አሜን። ቃለ ሕይወት ያሰማልን። እጅግ የሚደንቅ ነው። ብዕርሽን ያለምልምልን ቃልዬ። በጣም እንግዲህ ኢትዮጵያ ሀገረ እግዚአብሔር መሆኗ ቀደምት አባቶቻችንም መላእክትን፣ አበውን፣ ነቢያትን፣ ጻድቃንን፣ ሰማዕታትን፣ ሐዋርያትን እልፍ ቅዱሳንን ለምነው እጆቻቸውን ዘርግተው በረከት የሚቀበሉባት ሀገር ዛሬ ግን ኢትዮጵያ አኬላማ የደም መሬት ሆና አቡነ ተክለ ሃይማኖት በአንድ እግራቸው ቆሞ ይጸልዩባት፣ በአንድ እግራቸው ቆሞ ሲጸልዩ ከሰማይ ምሕረትን የሚያዘንቡባት ቅድስት ክርስቶስ ሰምራ በጣና ባህር ላይ ሆና ሆዷ የአሳ መመላለሻ እስከሚሆን ድረስ ኢትዮጵያን ማርልኝ ብላ የለመነች ጻድቁ አቡነ ገብረ መንፈስ ቅዱስ ቁልቁል ተዘግዝቀው በዝቋላ ላይ ማርልኝ ብለው የለመኑባት ተሳቶ ቅዱሳን ተሰደው የመጡባት ብዙ ቅዱሳን ቅዱስ ላሊበላ ከላይ ወደ ታች መሰረቱን አለቱን ፈልፍሎ መቅደስ የሰራባት ሀገር ኢትዮጵያ ዛሬ ግን መጨካከን የበዛበት በየቦታው ደም የሚፈስባት ሆናለችና የሰላም ንጉስ ሰላማዊ ክርስቶስ ሰላሙን ያምጣልን። የፍቅር ባለቤት ፍቅሩን ያብዛልን። በቃችሁ ይበለን። ጦርነት በቃችሁ ይበለን። ያ የቀድሞውን ዘመን ያምጣልን። በእውነት ህፃናት የሚቦርቁበት እናቶች አባቶቻችን የሚጦሩበት ንጹህ አየር ምን ተነፈስበትን ሀገር ያድለን እግዚአብሔር አምላክ። እንግዲህ ኢትዮጵያ ድንቅ ሀገር መሆኗንም በዚህ ስነ ጽሁፍ አይተናል። እንግዲህ ክቡራን ተመልካቾቻችን እንግዲህ በቆይታችን ብዙ ነገር እንዳገኛችሁ እንደተማራችሁ ተስፋ አደርጋለሁ። እኔ በእውነት በቆይታዬ እንግዲህ ብዙ ነገርን ስከታተለው የቆየውትና እኔ ወደ በርሜል ቅዱስ ጊዮርጊስ እንግዲህ ወደ 89 ጊዜ ተጉዣለሁ። በየጊዜው እንግዲህ ምስክርነቶችን እንሰማለን። የሰማይቱ ድንቅ ስራ አልቅምና እንግዲህ ከቃልዬ ጋር እንግዲህ ያደረግነው ቆይታ በዚህ አያበቃም። በሌላ ጊዜም እንግዲህ ከሌሎቹ ገዳማትም የተደረገላትን ደግሞ በሰፊው ደግሞ አብረን ዳግም የምንገናኝ ይሆናል። የሰማይቱ የቅዱስ ጊዮርጊስን ታሪክና የቦታው በተለይ መሰራረቱም ሆነ አሁን ያለበት ከአዲስ አበባ በቅርብ ርቀቱ የመንገዱ የቦታውንና መች እንደሚጀመርም ደግሞ ወደናንተ ይዘን እንመጣለን በቀጣይ ክፍላችን ማለት ነውና በቆይታችንም ጥሩ ነገር እንዳገኛችሁ ተስፋ እናደርጋለን። ከቀሪ መርሃ ግብሮቻችን ጋር አብራችሁ እንድትቆዩ በአክብሮት እየጋበዝን በሌላ ጊዜ በሰፊው አብረን እንገናኛለን። እህታችን ቃልዬ ጥሪያችንን አክብረሽ ፍቃደኛ ሆነሽ በዚህ ከራዲዮን ሚዲያ ተገኝተሽ ይህንን ምስክርነት ስለሰጠሽ እጅግ አድርገን እናመሰግናለን። ከዚህ በላይ ደግሞ ተደርጎልሽ ደግሞ ከዚህ በላይ እንድትመሰክሪ ሐሳበ ልቦናሽ ተፈጽሞና ተሳክቶ ደግሞ ዳግም ደግሞ ከዚህ በላይ በደስታ በፍቅር በአንድነት ቀሪ ዘመንሽን የምትኖሪበትን ማምላክ ወላዲት አምላክ ሰፊውን እንጀራ ታድልሽ ነው የምንለውና እግዚአብሔር አምላክ መንገድሽን ያቀናልሽ። ደግሞ ዳግም ደግሞ በሌላ ምስክር አብረን እንደምንገናኝ ተስፋ እናደርጋለን። እጅግ አድርገን እናመሰግናለን። እስከ ቀጣይ ፕሮግራም እስክንገናኝ እስከዛው ቸርን ሰንብት።